የአላህ ረሕመት እጅግ ሰፊ ነው። ያዩሃል እኽዋን ሰፊ ነው በጣም። ቀረብን ወደ አላህ ስንል ርቀን ራሳችን እናገኘዋለን። ራቅን ብለን አልቅሰን ደግሞ እንደገና ወደ አላህ እንቀርባለን። ይሄ አብዛኞቻችን የኔና የናንተ ቀልብ ነው። ኢላ መን ረሒመላህ አይደለም እንዴ? አንዴ ስንነሳ አንዴ ስንወድቅ አይደለም? በዚህ አይነት እንደ ፔንዱለም እንደተወዛወዝናለን። በጣም የሚያሰጋው ነገር አላህ ይጠብቀን። በተዘናጋንበት ጊዜ ወደ አኺራ ይሄን ጊዜ ግን ከባድ ነው ሙሲባ። አላህን የማያቅ ማዕሩፍ የሚባል መልካም ነገር የማያቅ መጥፎ ነገር የማያቅ እንደውም መጥፎን ጥሩ ጥሩን መጥፎ አድርጎ ቀልቡ ገልብጦ የሚያሳየው ሰው አላህ ይጠብቀን። ከባድ ነው። ከልኩዚ ሙጀኸያ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልክ የተገለበጠ ኩባያ ውሃ ብንቀዳበት አይዝም አይደለም እንዴ? ዝም ብሎ ነው የሚፈሰው። ሰውየው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከረን። የሚወገዝን ነገር ውግዝ የሆነን ጸያፍን ነገር ጸያፍ አድርጎ አይመለከተውም። ጥሩን ነገር ጥሩ አድርጎ አይመለከተውም። መጥፎ የሆነ ነገር ሰርቶ ያም መጥፎ ነገር ሲኮራበት ልታገኘው ትችላለህ። ቦስት ያደርጋል። እንዲህ አድርጌ ይላል። ሊታፈርበት የሚገባውን ነገር እሱ ደፍሮ ሲሰራው ጀግና ራሱን አድርጎ ይቆጥራል። ነውሩ ክብሩ ይሆናል። ሱብሃንአላህ። ነውርን ክብር አድርጎ መያዝ ከባድ ነገር ነው አይደለም እንዴ?